ያ ዛሬ እውነተኛ ታሪክ ታዝገኝ አይደል? ኧረ አይደል፣ በንጉሱ ጊዜ ነው። የእንግሊዙ ንጉስ አቀባበል ይደረግላቸውና አዲስ አበባ ሊጎበኙ ቤተ መንግስት ጋር ሆነው በመነጽር ማለት ነው፣ መነጽር ከተማዋን ያሉ ማለት ነው እያዩ በየመንገዱ ብዙ ሰው ቁጭ ብሏል። ቁጭ ብሎ እየተጸዳዳ እንጂ ምንድነው አንተ ህዝቦች አሰለጡንም እንዴ? እንዴት ሰው መንገድ ላይ ይጸዳዳል ምናምን ብሎ ወቅሷቸው ይሄዳሉ። ከዛ ኃይልዬ ደግሞ በተራቸው ወደ እንግሊዝ ተጠርተው ይሄዳሉ። በአሪፉ አቀባበል ተደርጎላቸው ምናምን ነገር ሄዱ ማለት ነው። እና አረሷትም፣ ቂም ይዘዋል። ኃይልዬን ደግሞ ታውቃቸዋለህ። እና እሺ ስማ ዝም በለ እና እስቲ መነጽሩን አምጣ አሉ። እና መነጽሩ ተሰጣቸው። ቢፈልጉ መነጽር የሚሰራዳ ሰው አጡ ማለት ነው። አንድ ሰው አጡ። ከዛ እንደ አጋጣሚ አንድ ሰው አዩ ከሩቅ። እዲ አንተ ሀገሬ ውስጥ የሚሰራዳ የለም ብለህ እንትን ትላለህ አይደል? ይሄ ምንድን ነው ምናምን አሉ። ደስ ብሏቸው ማለት ንጉሱ ያዋል አበደ። በቃ ሰውዬ ታስሮ ይምጣ ግዴታ ይሰቀላል ምናምን ተባለ ማለት ነው። እና በጠባቂዎቹ ያ ልጅ ታስሮ መጣ ማለት ነው። ታስሮ ሲመጣ ማን ቢሆን ጥሩ ኢትዮጵያዊ